ሰላም እንዴት ናችሁ የዩቲዩብ ተመልካቾቼ? ዛሬ ደግሞ መርካቶ ላይ ሱቅ እስከ 2,800,000 ብር ቀንሶ እየተሸጠ ስለሆነ እስቲ እሱን እንይ። የሳይት የሚገኘው መርካቶ ተክለሃይማኖት ቤተክርስቲያን 200 ሜትር ብቻ ዝቅ ብለው ነው። በጣም ገበያ የበዛበት ሰፈር ነው። ታዲያ ስለ ሱቅ ኢንቨስትመንት ለማውራት ያክል ሪል ስቴት ከሚባለው ኢንቨስትመንት ከሁሉም ሻል ያለ በትንሽ ገንዘብ የሚገባበትና ብዙ ነገር የሚገኝበት ነው። በኪራይ ዋይዝ ላይ በደንብ የሚገኝበት ነው። ማለትም አሁን ከአፓርትመንት አንግል ካነጻጸር ነው 20 እና 30 ሚሊዮን መክፈል አይጠበቅብንም በአንዴ። ማለትም ለሱቅ ሲሆን ማክሲመም እስከ 10 ነው ሊከፈል የሚችለው ወይ እስከ 11 12 ብቻ ነው ሊከፈል የሚችለው። ግን እንደ አፓርትመንት በአንዴ 20 እና 30 አንጠየቅም። ወደ ማከራየቱም ስንመጣ ከአፓርትመንት በላይ ብዙ በትንሽ ቦታ ላይ ብዙ ኪራይ የምናገኝበት ሱቅ ነው። እሱ ብቻ ሳይሆን አንድ የሱቅ ተከራይ ለረጅም ጊዜ ቢያንስ ለ6 ወራት ይቆያል። ምክንያቱም በአንድ የሚከፍለው የ6 ወራት ስለሆነ፣ አፓርትመንት ግን ምናልባት የአንድ ወርም ከፍሎ ወይ የ3 ወር ብቻ ከፍሎ ነው የሚገባው። ግን ሱቅ ሲሆን ቢያንስ እስከ 6 ወር መጠየቅ ይቻላል። አሁን ወደ ህንጻው ልምጣላችሁና ግቢው ሙሉ ግቢው የሚያርፈው ወደ 8700 ላይ ሲሆን ህንጻዋ ብቻ የምታርፈው ደግሞ 6400 ካሬ ላይ የሚያርፈው። የተቀረችው ወደ 2000 እና የሚሆነው ካሬ ደግሞ የፓርኪንግ ስፔስ ነው። እንዳልኳችሁ ሁለት ቤዝመንት አለን ወደ ላይ G+4 ነው። ሶ በአጭር ጊዜ ውስጥ የሚጠናቀቅ ህንጻ ነው ማለት ነው ይሄ ህንጻ። ሶ ሁለት ቤዝመንት ወደ ላይ ደግሞ 4 ህንጻ አለን ማለት ነው። ታዲያ ከግራውንድ ጀምሮ ሱቆችን ለሽያጭ አቅርበናል። እያንዳንዱ ላይ ሽያጮች አሉ። ሶ የካሬ አማራጮችን 3 የካሬ አማራጮች አሉ። በ11 በ22 እና በ32 የካሬ አማራጮች እነዚህን ሱቆች አሁን ለሽያጭ አቅርበናቸዋል። እዚህ ጋር ልብ እንድትሉልኝ የምፈልገው እነዚህ የካሬ ስፋቶች ላይ ምንም አይነት የኮመን ኤሪያ ወይም ደግሞ የጋራ መጠቀሚያ ተብሎ አይቀነስም። ሶ ይሄ ኔት ኤሪያው ነው። 11 22 እና 32ቱ ራሳችሁ የቤታችሁ ላይ የምታገኙት የካሬ ስፋታቸው ናቸው ማለት ነው። ታዲያ ወደ ዋጋ ስንመጣ ዋጋቸው እንደየፍሎሩ ከፍ ዝቅ እያለ ይመጣል። ሶ ፍሎራችን ከፍ እያለ በሄደ ቁጥር ዋጋው እየቀነሰ ይመጣል ማለት ነው። ታዲያ እያንዳንዱን ለመግለጽ ያክል አሁን 11 ካሬው ግራውንድ ላይ 4,900,000 ይባላል። 22 ካሬው ግራውንድ ላይ 8,600,000 ይባላል። እንዲሁም 32 ካሬው 11,200,000 ይባላል። እነዚህ አጠቃላይ ክፍያቸው ናቸው ማለት ነው። እንዲሁም ወደ ፈርስት ፍሎር ስንወጣ 11 ካሬው 4,400,000 ይባላል። 22 ካሬው 6,600,000 ሲባል 32 ካሬው ደግሞ 9,600,000 ተብሎ ዋጋ ወጥቶላቸዋል ማለት ነው። ወደ ሁለተኛ ፎቅ ደግሞ ከፍ ስንል ሁለተኛ ፎቅ ላይ እንዲሁ ዋጋ ይቀንሳል። ታዲያ 11 ካሬው 3,700,000 ሲሆን እዚህ ላይ እንዲሁም 22 ካሬው 5,500,000 ይሆናል። እዚህኛ ላይ ደግሞ 32 ካሬው ደግሞ 8 ሚሊዮን አናቱ ላይ ይሆናል ማለት ነው። የመጨረሻው የምንሸጠው ፍሎር ላይ ደርሰናል። ሶስተኛው ፍሎር ላይ 11 ካሬው 3,300,000 ሲሆን እንዲሁም 22 ካሬው 4,400,000 ነው። እንዲሁም የመጨረሻው 32 ካሬው ደግሞ 6,400,000 ይሆናል ማለት ነው። ታዲያ የነዚህን ዋጋቸውን 30% ብቻ ነው አሁን የምንከፍለው። የቀረውን በ7 ዙር በአንድ ዓመት ተኩል ጊዜ ውስጥ እንከፍላለን። ዲስካውንት ብላችሁ ምናልባት ከጠየቃችሁ ዲስካውንቶች ይኖራቸዋል። እያንዳንዱ ላይ 100% ለሚከፍል ሰው እስከ 15% ኦፍ ይደረግላቸዋል። 75% ለሚከፍል ደግሞ 10% ኦፍ ይደረግለታል። 50% ለሚከፍል ሰው ደግሞ ከአጠቃላይ ዋጋው ላይ 5% ይቀነስለታል። ለዛሬ የሱቅ ሪቪዋችን ይሄን ይመስላል። ታዲያ ለበለጠ መረጃ እንዲሁም ሳይት ለመጎብኘት ከስር ባሉት ወይም ስክሪኑ ላይ ባለው ስልኮች ይደውሉልን። መልካም ቀን፣ መልካም ውሎ።